ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ኑሮ እንዴት ነበር ቆይታ? እኔ በጣም ጠፍቻለሁ። እንግዲህ ረመዳን ጀምሮ በጣም ጠፍቻለሁ። እንዴት ናችሁ? አሙዳ ላይ እንደዚህ ያደረገው ነገር እያየሁ ነበረ እና እናንተ እንዴት ናችሁ? በጣም ጠፋችሁ አትፈልጉም እና ሚዲያ ላይ ሲዘዋወር ያየሁት ነገር እና አብረሽም ድንገት ሲመለስ እና አብረሽ ተጋብተው ብቻ ብዙ ነገር ተለውጦ አገኘሁኝ። እንደነበረ ያገኘሁት ነገር ቢኖር የሱመያና የሀዩ ጉዳይ ብቻ ነው። እንደነበረ እንዳስቀመጥኩት ያገኘሁት ነገር እሱና እሱ ብቻ ነው። እኔ በሀሳቤ እንዲህ ሳስበው ሱመያ እስካሁን ከሰይድ ጋር ተገናኝታ ሰላም ፈጥራ ባባ ጋር ተመልሳ ፍቅር በፍቅር ሆነው ሀዩን በንዴት አሳብደው ይጠብቁኛል ብዬ ነበረ። እስካሁን ምንም አይነት ነገር አልተፈጠረም እና እንደነበረ ነው። ሁሉም እንዳስቀመጥኩት ነው እና ደግሞ ሀዩ ማለት ነው የጥፌ ያመታታ በጣም የተመቸኝ። እስኪ አይተነው አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ። አንተ እንደምትፈልጋት እኔም እየፈለግኳት ነበር። እኔም ካንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አቤት ጥፊ ግን እኮ ነው ሀዩ በጥፊ ሳትመረቅ ትቀራለች። አንቺ ብዙ እንደለፋሽ አድርገሽ በዲግሪ ነው በጥፊ የተመረቀችው። አመታታ በዚህ አጋጣሚ በጣም ነው መቼ በስ የኔ ውድ ስንት ነበር አንቺ ግን በዚህ ጥፊዋማ ሱመያ ወለደ ያስደስተኛል። ያስደስተኛል። ይወደውን ወዳለው አዩ በላቸው አልተቻለችም። ኧረ እባክሽ ሱመያ ደግሞ የምር ባላልሽኝ ነበር በጣም ጀግናዬ ነው። አሁን ላይ ግን እኔ ላንቺ ስለምወድሽ ነው እንጂ እኔ እኮ ሴት ልጅ ጀግና ያን ነገር እሷ ላይ ሰራ አይደለም። እኔ ግን እንደኔ ሀሳብ ሰይድን ታርቃ ቤቷን መስርታ ድሮ ወደ ቤቷ ተመልሳ ሀዩን ማቃጠል ነበረባት። ይህን ባለማድረግሽ ሱመያዬ በጣም ደስ አላለኝ፣ ከፍቶኛል። እና በዚህ አጋጣሚ ልልሽ የምችለው ሱመያ ወደ ቤትሽ ተመለሽ፣ ወደ ትዳርሽ ተመለሽ። ሰይድ ደግሞ በጣም እንደሚወድሽ ግልጽ ነው። በጣም ጎንደር ስትይ ጎንደር ይሄዳል፣ ባህር ዳር ስትይ ባህር ዳር፣ ሀረር ስትይ ሀረር፣ አዲስ አበባ ስትይ አዲስ አበባ። ያኔ እንዳንቀሳቀሽው ነው እየሆነ ያለው ማለት ነው። እና ይሄ ማለት በጣም ላንቺ ክብርና ፍቅር እንዳለው ግልጽ ነው። ሀዩ ደግሞ ኧረ እኔ ሀዩ ነገር ምንድን ነው? ሀዩ እብድ ናት? ጤነኛ ናት? እኔ ሀዩ ነገር በዚህ አጋጣሚ ምንም ሊገባኝ አልቻለም። እሷን ማድረግ የነበረባቸው ቦዲ አጨብጭቡ ሙሂም የሚጣፋጠፍ ነው አከረ ወልረሳ እየፈተፈቱት ነው። በጀርመን ቢላ ኬኩን እየሸከሸኩት ነው። እንዳትወርቅ ሰላም ትሆንና ድንገት መጣት ተረጋግጥ አረዱት እኮ ምን ቀረ ቢላው የሰር ደግሞ ተፍተፍ በልንጅ በጸባይ በፈለገመችን አንድ ላይ የሰቀላቸው አከረ በበር ወሊቱ ጀባኒ ኢራብ ዱበርቲ ወሊት ተደችው ካራይሰውተው እና ደግሞ ሀዩ ምሪንዳው ልብ ቅርጽ ነው ተጋብተዋል አሉ ሹፋል ኮካ ፔፕሲ ጀዘር እያጋ ተርጋችሁን ሳጥ ቢታል ከላመተል ልብ ቅርጽያ እና በሌላ ቪዲዮ እስከምንገናኝ የታለ ሚዜቹ ስካርቡና ተሰራገረ ወልቀስ ዳይም የማን ነው ልጁ የማን ነው? የተገር ላይ ነው ተከናወነው። ልጃቸው ነው ወይስ የሰው ነው? ተው እንጂ እንደዚህ። ኧረ ቢላውን ተቀበሉት። ልጁ ኬክ ውስጥ እንዳይወርቅ አንሱት ልጁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ይሄን ቪዲዮ ላይክ፣ ሼር በማድረግ አበረታቱ። ምን ችግር አለ? አይከፈልበትም። አበረታቱ። ለእናንተ ምንም የሚቀንሰው ነገር የለም፣ ለኔ ግን ይጨምራል። አመሰግናለሁ። ሰላማችሁ